በአሁኑ ዘመን በዓለማችን ላይ አንድ ልጅ ወልዶ አስተምሮና መግቦ ማሳደግ ምን ያህል ከባድ እንደሆነ ሁላችንም የምናውቀው እውነታ ነው። ለብዙዎች ከአንድ ወይም ከሁለት በላይ ልጅ መውለድ ሰፊ ኢኮኖሚና የስነ ልቦና ዝግጅትን ይጠይቃል። ነገር ግን በአንድ ወቅት አንድ ሴት መውለድ ማቆም እንደማትችል ካቆመችም ህይወቷን ልታጣ እንደምትችል በሕክምና ባለሙያዎች ተነግሯት ቢሆንስ? ዛሬ ወደ መካከለኛው አፍሪካ ወደ ዲሞክራቲክ ሪፐብሊክ ኮንጎ ከተማ እንወስዳችኋለን። በዚች ከተማ ውስጥ በህይወት ዘመኗ በአጠቃላይ 53 ልጆችን በሰላም የወለደች አስደናቂ እናት ትኖራለች። ይህ ታሪክ ስለ ብዙ ልጆች መውለድ ብቻ አይደለም፣ ከጀርባው ስላለው አስገራሚ የተፈጥሮ ሚስጥር፣ ስለ እናትነት መስዋዕትነትና በአንድ ወቅት ስለተፈጠረ ትልቅ የህክምና ውዥንብር ጭምር እንጂ። የዛሬው የኖራ ቲቪ ልዩ ዝግጅታችን 53 ልጆችን አቅፋ ስለያዘችው ታላቅ እናት ስለ ፍራንሲስና ስለማይታመነው የቤተሰብ የዕለት ተዕለት ህይወት በዝርዝር እንቃኛለን። ይህ ግዙፍ ቤተሰብ በአንድ ጣሪያ ስር እንዴት ይኖራል? ምንስ ይመገባል? ከሁሉም በላይ ደግሞ ይህች ሴት እንዴት በህይወት ልትተርፍ ቻለች? እስከ መጨረሻው አብራችሁን ቆዩም፣ ምክንያቱም መጨረሻ ላይ የምንነግራችሁ እውነታ ሙሉ በሙሉ ያስደምማችኋል። የዛሬ ታሪካችን ባለቤት ፍራንሲስ ትባላለች። በአሁኑ ወቅት የ52 ዓመት ጎልማሳ ስትሆን የህይወት ጉዞዋ ግን ገና በለጋ ዕድሜዋ ነበር የጀመረው። ልክ እንደ ማንኛውም ወጣት ሴት እሷም በትምህርቷ ጎብዛ የተሻለ ህይወት የመምራት ህልም ነበራት። ሆኖም ግን የህይወት ጎዳና ሁልጊዜ እኛ እንዳቀድነው አይሆንም። ፍራንሲስ እንደምትለው የ16 ዓመት ልጅ ሳለሁ ነበር የመጀመሪያ ፍቅሬን ያገኘሁት። በወቅቱ ፍቅርን እንደያዘውና አብሮኝ መኖር እንደሚፈልግ ነገረኝ። ብዙም ሳይቆይ የመጀመሪያ ልጅን ካምቤሊን አረገዝኩ። ነገር ግን ያ ወጣት ያኔ ገና ልጅ ስለነበርና ለኃላፊነት ስላልተዘጋጀ እኔንና በማህፀን ያለውን ጽንስ ጥሎኝ ጠፋ ትላለች። በ16 ዓመቷ ብቻዋን የቀረችው ፍራንሲስ ተስፋ ሳትቆርጥ ልጇን ወልዳ ማሳደግ ጀመረች። ነገር ግን እውነተኛው የህይወት ምዕራፍ የተከፈተው በ19 ዓመቷ ነበር። በዚህ ዕድሜዋ የወደፊት የህይወት አጋሯንና ባለቤቷን አገኘች። ይህ ሰው የመጀመሪያ ልጄን እንደራሱ ልጅ አድርጎ በሙሉ ፍቅር የተቀበላት ሲሆን ከዚያ በኋላ ለሚቀጥሉት ዓመታት አብረው አስደናቂና ረጅም የትዳር ህይወትን መርተዋል። አስገራሚው ነገር ፍራንሲስና ባለቤቷ በአንድ ላይ 52 ልጆችን ወደዚህ ዓለም አምጥተዋል። ነገር ግን እንዳለመታደል ሆኖ ይህ ጀግና ባልና አባት ከትንሽ ወራት በፊት በዚህ ምድር ላይ ያለውን ቆይታ አብቅቶ ከዚህ ዓለም በሞት ተለይቷል። እዚህ ጋር ሁላችንም በአይምሮአችን የምንጠይቀው አንድ ትልቅ ጥያቄ አለ። አንድ ሴት በ50 ዓመት ዕድሜዋ ውስጥ 53 ልጆችን እንዴት ልትወልድ ቻለች? ይህ በሰው ልጅ የተፈጥሮ ህግ ፍጹም የማይቻል ይመስላል። ነገር ግን ፍራንሲስ ሁሉንም 53 ልጆች የወለደችው በ53 እርግዝና ሳይሆን በህይወቷ ውስጥ 17 ጊዜ ብቻ በማርገዝ ነው። አዎ በትክክል ሰምታችኋል። በ17 እርግዝና ብቻ። ይህ ሊሆን የቻለው በሕክምና ዓለም ሃይፐር ኦቮሉሽን በሚባል ልዩ የተፈጥሮ ዘረመል ምክንያት ነው። በአብዛኛው ሴቶች በአንድ ወር አበባ ዑደት ውስጥ አንድ እንቁላል ብቻ ነው የሚለቁት። የፍራንሲስ ሁኔታ ግን ሰውነቷ በአንድ ጊዜ 3፣ 4 ወይም 5 እንቁላሎችን የመልቀቅ አስገራሚ የተፈጥሮ ስጦታ ነበረው። ይህ ደግሞ በሳይንስ ከፍተኛ ቁጥር ያላቸው መንታዎችን የመውለድ እድልን ይፈጥራል። የእነዚህ 17 እርግዝናዎች አስደናቂ ስሌት እንዲህ ነበር። 5 መንታዎችን 2 ጊዜ ሙሉ በሙሉ በሰላም ተገላግላለች። 4 መንታዎችን 3 ጊዜ ወልዳለች። 3 መንታዎችን 4 ጊዜ ምጥ አሳይታለች። 2 መንታዎችን 5 ጊዜ ወደዚህ ዓለም አምጥታለች። ነጠላ ወይም አንድ ልጅ ብቻ የደረሳት 3 ጊዜ ብቻ ነበር። ይህንን ሁሉ ስንደምረው በአጠቃላይ በ17 እርግዝና ውስጥ 53 ልጆችን ማግኘት ችላለች። ፍራንሲስ ዛሬ ላይ ቆማ ፈጣሪን የምታመሰግነው በትልቅ ኩራት ነው። ምክንያቱም ፈጣሪ ይመስገን ይህን ሁሉ መከራ አልፈው
ልጆቼ በሙሉ ዛሬ በህይወት አሉ ትላለች። ታዲያ ፍራንሲስ ይህን ሁሉ ልጅ የወለደችው በራሷ ፍላጎት ብቻ ነበር ብላችሁ ልትጠይቁ ትችላላችሁ። እዚህ ጋ ነው እንግዲህ የታሪኩ ትልቁና ሚስጥራዊ ክፍል የሚጀምረው። ፍራንሲስ የ12ኛ ልጇን በጸነሰችበት ወቅት የቤተሰብ አቅምና የጤናዋ ሁኔታ ስላሳሰባት መውለድ ማቆም ፈለገች። ለዚህም መፍትሄ ፍለጋ ወደ ሕክምና ማዕከል ያቀናች። ሆኖም ግን በወቅቱ ያማከረችው ሐኪሞች የነገሯት ነገር ፈጽሞ አስደንጋጭ ነበር። ሐኪሞቹ ፍራንሲስ መውለድ ካቆመች በሰውነቷ ውስጥ የሚመረቱት ከፍተኛ ቁጥር ያላቸው እንቁላሎች በኦቫሪዋ ወይም በማህፀን እጢዋ ውስጥ በመከማቸት ወደ አደገኛ እብጠት ሊቀይሩና በአጭር ጊዜ ውስጥ ህይወቷን ሊቀጥፋት እንደሚችል ነገሯት። ነገር ግን ዛሬ ላይ ሆነን ይህንን ታሪክ በዘመናዊ የህክምና ሳይንስ ስንመረምረው ያ የሐኪሞች ምክር ፈጽሞ የተሳሳተና የህክምና መረጃ እጥረት የነበረበት መሆኑን እንረዳለን። በሴቶች ተፈጥሮ ውስጥ መውለድ ማቆም ወይም ማህፀንን መዝጋት በራሱ ለህይወት አስጊ የሆነ እብጠት በጭራሽ አይፈጥርም። ነገር ግን በወቅቱ በነበረው የማህበረሰቡ የተሳሳተ ግንዛቤና የተዛባ የህክምና መረጃ ምክንያት ፍራንሲስና ባለቤቷ የፍራንሲስን ህይወት ለማዳን ብቸኛው መንገድ መውለድ መቀጠል ብቻ እንደሆነ አመኑ። በዚህም ምክንያት ፍርሃትና ፍቅር ተደባልቀውበት እስከ 53 ልጆች ድረስ ለመውለድ ተገደደች። ለመሆኑ ይህን ያህል ግዙፍ ቤተሰብ በአንድ ቤት ውስጥ እንዴት ይኖራል? የፍራንሲስ ቤት የዕለት ተዕለት እንቅስቃሴ ልክ እንደ አንድ ትንሽ መንደር ወይም እንደ ትልቅ ተቋም የሚመራ ነው። ልጆቹ የሚተኙት በጣም በጠበበ ክፍል ውስጥ ሲሆን ትላልቅ ሶፋዎችንና ወለሉ ላይ ፍራሾችን በመደርደር ነው ሌሊቱን የሚያሳልፉት። ጠዋት ለትምህርት ቤት በሚዘጋጁበት ጊዜ ሌላው ትልቅ ፈተና ነው። ሁሉም ልጆች ተራ በመጠበቅ የሚታጠቡ ሲሆን አብዛኛዎቹ ወንዶች ልጆች ለሴቶችና ለህፃናቱ ቅድሚያ በመስጠት እስከ ምሽት ድረስ ጠብቀው ከቤት ውጭ ለመታጠብ ይገደዳሉ። የምግብ ወጪውንስ ለአፍታ አስባችሁታል? ይህን ግዙፍ ቤተሰብ ለአንድ ቀን ብቻ ለመመገብ 26 ኪሎ ግራም የበቆሎ ዱቄትና 7 ኪሎ ግራም ባቄላ ያስፈልጋል። ይህ በአንድ ጀንበር የሚያልቅ የምግብ ክምችት ነው። ፍራንሲስ የልጆቹን የትምህርት ወጪ በተመለከተ ግን ለኮንጎ መንግስት ትልቅ ምስጋና አላት። ምክንያቱም መንግስት ለልጆቿ የነጻ የትምህርት ዕድል በመፍቀዱ ሸክሟን በብዙ ቀንሶላታል። የፍራንሲስ ልጆች ዛሬ ላይ በተለያዩ የዕድሜ ክልሎች ውስጥ ይገኛሉ። የበኩር ልጇ የ34 ዓመቱ ካምቤሊ ስለ እናቱና ስላደገበት ሁኔታ ሲናገር እንዲህ ይላል። የእናቴ ባለቤትን ልክ እንደገዛ አባቴ አድርጌ ነው ያደግኩት። ነገር ግን እውነቱን ለመናገር 52ቱን ወንድሞችንና እህቶችን ሁልጊዜ በስምና በፊት ለይቶ ማወቅ ለእኔ ራሱ በጣም ከባድ ነው ይላል በፈገግታ። ሌላኛው 5ኛው ልጅ ደግሞ ያደገው በታንዛኒያ ሀገር ነበር። የአባቱ ቀብር ወደ ኮንጎ በተመለሰበት ወቅት የቤተሰቡን ብዛት በአንድ ላይ አይቶ መደንገጡንና እናቱ ይህንን ሁሉ ኃላፊነት እንዴት ብቻዋን እንደምትወጣ ሲያስብ እንደሚገርመው ይመሰክራል። 25ኛ ልጄ ኒኮላ ደግሞ ዛሬ ላይ በፋርማሲ ውስጥ በመስራት እናቷን በገንዘብ የምትረዳ ታማኝ ልጅ ሆናለች። ይህንን ሁሉ የቤት ውስጥ ፍላጎት ለማሟላት ፍራንሲስ እጆቿን አጣጥፋ አልተቀመጠችም። በየቀኑ ምሽት ላይ ወደ ጎዳና በመውጣት የተጠበሰ በቆሎ ትሸጣለች። በቀን የምታገኘው ገቢ $1 በታች ቢሆንም ያገኘችውን ሳንቲም በሙሉ ለልጆቿ ምግብና ፍላጎት ታውላለች። ፍራንሲስ የምትናገረው ቃል የማንኛውንም ሰው ልብ የሚነካ ነው። ልጆችን ጥያቸው ከመሄድ ሞትን እመርጣለሁ። ወደዚህ ዓለም እንዲመጡ ምክንያት የሆንኩት እኔ ነኝ። ስለዚህ ለኑሯቸው ሁሉ ተጠያቂዋ እኔ ነኝ። ሁሉንም እኩል ነው የምወዳቸው ትላለች። አዎ ፍራንሲስ በሕክምና መረጃ እጥረትና ሃይፐር ኦቭሌሽን በተባለ የተፈጥሮ እክል ምክንያት ይህንን ያህል ቁጥር ያላቸው ልጆች ብትወልድም ዛሬ ላይ ተስፋ ሳትቆርጥ በጎዳና ላይ እየታገለች ልጆቿን የምታሳድግ የዘመናችን ድንቅና ጀግና እናት ናት። የእሷ ታሪክ የእናትነት ፍቅር ወሰን እንደሌለው በተግባር ያሳየን ትልቅ ማረጋገጫ ነው። ውድ የኖራ ቲቪ ዛሬ ይዘንላችሁ የቀረብነው ዝግጅት ይህን ይመስል ነበር። እስከ መጨረሻው ስለተከታተላችሁን እናመሰግናለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ያድርጉም። በቀጣይ አጓጊ ቪዲዮ እስከምንገናኝ ቸር ቆዩልን።